አይደለም። አንዱ ከለር ከሌላው ብልጫ የለው። ብልጫ ያለው አላህን በመፍራት ውስጥ ነው። ትልቅነት ያለው አላህን ላይ ባለን ጥንቃቄ ውስጥ ብቻ ነው። ይህ ነብዩ አለይሂ ሰላቱ ወሰለም ለ23 ዓመት አስተምረው መልእክታቸውን ሲያሳርጉ ማህተማቸው ነው። የሐጀተል ወዳ ወሲያዎች አደራዎች የመልእክታቸው ማሳረጊያ ማህተም ነው። የሰው ልጅ እኩል ነው። አናሱ ምን አደም አሉ። የሰው ልጆች ከአደም ናቸው። ወአደሙ ሚን ቱራብ፣ አደም ደግሞ ከአፈር። አፈር ካንዱ አፈር አይበልጥ። የምንቀዳደመው ለአላህ ባለን ጥንቃቄ ባዝነው ብቃት ኳሊቲ ነው። አመራር ምን መርጠው በዘሩ በመዝሃቡ አይደለም፣ በተቅዋው በብቃቱ ነው ወደፊት ምናመጣ። ይህ አባባልም ነው ተሽጦ የመጣውን ቢላልን ረሱሉ ኢማም እሱም ሙአዚን ያደረገው። ሙአዚንነት የቢላል ሚና በነገራችን ላይ አዛን ማድረግ ብቻ አይደለም፣ መልእክቶችን ማስተላለፍ ማስተጋባት ትልቅ ድርሻ ነበረው ቢላል። በዘመናችን ቋንቋ የህዝብ ግንኙነት ኃላፊ ነበር። ኮሚኒኬሽን ሚኒስትር ነበር ቢላል የመልእክተኛው አለይሂ ሰላቱ ወሰለም። ይሄ አባባል ነው ቢላልን ከጎናቸው ያሰለፈው። ይሄ አባባል ነው ረሱል ከፊት ሲያሰግዱ አወል ሶፍ እንዲቆም ቢላልን ያደረገ። ይህ መርህ ኢትዮጵያችን ላይ ስታመጣው ትርጉም አለው፣ ዓለማችን ላይ ስታመጣው መፍትሄ አለ። አንዱ ያንዱ ባሪያ አይደለም፣ አንዱ ካንዱ አይበልጥም ለአላህ ባለው ጥንቃቄ ቢሆን እንጂ። መልእክተኛው አለይሂ ሰላቱ ወሰለም ይህን አስተማሩ፣ ሰሃቦቹ ዘንድ ሰረጸ። ለዛ ነው ሰይድና ዑመር ቢላልን ሲያየው ቢላል ሰይድ አቡበክር ይላል። አቡበክር ስዲቅ ነው ቢላልን ገዝቶ ነፃ ያወጣው። አቡበክር ይላል። አቡበክር ሰይዱና፣ አቡበክር እኮ የኛ ኃላፊያችን ነው፣ መሪያችን ነው፣ አይነታችን ነው። ፈአዕተከ ሰይደና፣ አይነታችንን ቢላልን ነፃ አወጣልን ይላል። ቢላል ረዲየላሁ ተዓላ አንሁ ሰይድ ነበር፣ ትልቅ ሰው ነበር፣ የተከበረ ነበር። ስሙን አሁን ድረስ ድርጅቶቻችንን ቢላል የምንለው እስልምና የሰጠው ግርማ ነው። ከነቢዩ አለይሂ ሰላቱ ወሰላም ወሲያዎች ውስጥ የሐጀተል ወዳ ማህተሞች ውስጥ የምንበላለጠው ለአላህ ባለን ቀረቤታ ብቻ ነው። በከለር በብሔር እኛን አይመጥነንም። ፖለቲከኞቹ የራሳቸው ሜዳ ላይ ይጫወቱ።